ነው መፈሪ እያንዳንዱ ሪከርድሽ ላይ ወያ ኧረ በእናትህ እንዳትከፍትልክ እዚህ ጋር ትናንትና ተበጫበጭ ነበር አልኩት። በእናታችሁ ማሜ ይባላል ምድራን ቅጥቃጭ ይማል ነግጣኝ ነች። መጀመሪያ ራቅ ነው አንተ ኮተት ከፈለግሽ ቅጣት ተነጋገር። ፕሬዚዳንት ማሜ ይባላል። ሁሌም ትፈኛለሽ። ዛሬም ትፈኛለሽ ነው ቆሽማዳ። አንድ ቀን በህይወት ማርያምን ነው የምላችሁ ጋይስ፣ አንድ ቀን በህይወት አሸንፎኝ አያውቅም። አንድ ቀን በስተት እያንዳንዱ ሪከርድሽ ላይ እያንዳንዱ ህዝብ እኮ አልባልታ ቆይ ቡና ይዘህ አልባልታ ትቀጥላለህ ወይንስ ሌሉታ ወይስ ትችላለህ? አልባልታ ነው አታውቁም። ትፈኛለሽ። የተሸከምሽው ተከታይሽ ነው ይፈራኛል። ግባ 10,000 15,000 ነው ሰውዬ። ቅጣቱን እቀጣለሁ። አለቀ። 4 ነጥብ እቀጣለሁ። ግባ ሌትስ ጎ ጋይስ ኤቭሪባዲ ደብታ ያ ከስልክ ርቀሽ ተጫወቻለሽ። አንተ ውሻ የሆነ ስልክ ጭራሽ አትከፍትም። ኮተት ሴትዮ ራቅ ልኝ እያልኩሽ እንደ እጅሽን እያሳየሽ ሁለታችንም ስልካችንን ጣለው ሜዳ ላይ አለው። ይኸው ስልክ ይጣል። ሚስት ትሰጣለች ከጀርባ ጣለው። ወደዛ አረጫ ገርቅ እየታየ ነው። ወደ ላይ ጣለው ጣለው። እዛ አስቀምጥ። እዛ ወንበሩ ጋር አድርገው። አበባ ጋይስ፣ አበባ ስጡ፣ አበባ ስጡ፣ አበባ ስጡ፣ አበባ ስጡ ጋይስ፣ አበባ ስጡ። እየሰማችሁ ነው። ሁለት እጅሽን አሳይ ሴትዮ። አበባ ሁለት እጅ አይን አይም እንደ ኮተት ምን አይነት ይቀስላል? ጆዲ ግላብ ተከትል፣ ጆዲ ግላብ ተከትል፣ ጆዲ ግላብ ጆዲ ግላብ 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 ጆዲ ግላብ ተከትል፣ ጆዲ አንድ ግላብ አድርገሽ ያላችሁ አንድ ሰው ግላብ ተከትል ጋይስ፣ ግላቡን ደብሉን ግላብ ከሀያ ሺህ በላይ ያለው ጋይስ፣ 20 ሺህ ሁላችሁም www ጆን ዳንኤል ሁላችሁም ሲሆን ዳርክ ቴንክ ዩ ሶ ማች ጋይስ፣ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ትችላለህ። ምረቅ እዘናም ገና በመጀመሪያው ጌም እንዲቀመጡ አድርገሃል። በመጀመሪያው አንዳንድ የሸበቱ ሽበታም በዚህ ሰዓት ጡረታ መውጣት የሚችሉ ሰዎች አሁን እዚህ ተዘብዝፈው ተመልከቱ። ላቡ እንዲህ በቂጡ በጭኑ እንዲህ እየተጉረፈረፈ አንድ ጌም ላይ ቂጡን አስቀመጠ። ሽንታም ነስል በምክንያት ነው። ማሜ አንተ በህይወት ቲክቶክ ላይ ያለው በህይወት ስልካት አትንካ ራቅ ምን አገባኝ እኔ ምን አገባኝ ከኔ ወጣ ምን አገናኘው? ህግ እንዳትጥስ ራቅ በል አለቃ መጣ ምን ቆሜ እጫወታለሁ ቂጥ በቂጥ ቆጭ በህይወት ዘመን ማለት ይደረግ ጌታ ራሳችን አዋራልኩሽ ዛሬ እሱን ማዋረደው ህዝብ እየሰማ ስልክ አትንካ ማርያምን ህግ እየጣሰ ነው። ስልክ እንዳይነካ ምን ነገር እጅን ወደዚህ እንዳታል ከፈለገ በጨለማ ተጫወት። አይመለከተኝም እኔ እዚህ ጋር ያለው አንድ ነገር እንዳትነካ አንድ ነገር አትነካካ 5 ሳንቲም እንዳትነካካ ወይ ማሜ በመጀመሪያው ግን በቂጥ ተቀመጥ በመጀመሪያው ጌም በኢየሱስ ክርስቶስ ማርያም ጆን ዳንኤል ትችላለች። ለሱ ሁሉ አያስፈልገውም ነበር ጋይስ። ዝም ብላችሁ ነው የጣራችሁት። ሳጣነ ዝም ማለት ስሙን 30 ግላፍ የሚባል ነገር የለም። ሲገኝ መገዳደል ስለሆነ ይሄ ደግሞ ፈቅጄላታለሁ። አልተነጋገርንም። መጀመሪያ ተነጋገርን። አታለቃቅስ ማሚ አልተነጋገርንም። በጋላክሲ በኮንጎ ሄደሽ ከጆን ዳንኤል አንበሳ ነው የተሰጠኝ። አንተ ሽንታም አንበሳ ነው የተሰጠኝ። የምን አባ ጋላክሲ ነው አንበሳ? በግላፍ አልጫወትም ነው ያልኩሽ። እናት እየሰማሽ ነው? በልጅ ማለት እንደዚህ ብያለሁ። ቅድም አትጫወቺም አላልኩሽም እኮ ለአንቺ አልተሰጠም ማለት ለኔ አልተሰጠም ማለት ነው። እኔ ተራ ጌመር አይደለሁ። አይ አም ፕሮፌሽናል። ካፈለካ ተጫወት በግላፍ። እኔ እጫወታለሁ። ምን አገባኝ ስለአንተ ታዲያ? ግላፍ አይቻልም አልኩሽ። ከተሰጠ ጌሙ በጣበጣል። ለምን መሀይም ተከታዮችሽ ነገር ያቸው ማርያምን ማሚ ሁሌ ነው የሚፈራኝ። ክርስቶስ ከሊካ ሁሉም ጌመሮች እኔ ነው የሚፈራው። አሁን አልተነጋገርም በግላፍ ልክ ሲጀምር መነጋገር ነበረበት። ዝም ብሎ አንድ በቃ ላግባ ግላፍ እንዳሰጥሽ የሚል ፕሮፋይል ያደረገው በማርያም እንዳሰጥሽ ሚኒ መነጋገር ነበረብን። አዎ ትክክል ነሽ። አንተ ሽንታም ግባ ገጥመሃል ግባ ና ግባ ኤቭሪባዲ ግላፍ ያላችሁ ግላፍ አይቻል ጋር ኢኒግማ መጥቶ ቢሰጡ አይመለከተኝም። ማንም ሰው ጠላቴ መጥቶ ሊሰጥ ስለሚችል ማንም ሰው መስጠት ይችላል። ግላፍ ነው የማይቻለው። አይመለከተኝም። አንድ ሰው ግላፍ ምንም ነገር ወይ ቻጉዴ ሰውዬ በቃ ማርያም ጆን ዳንኤል ምን ብያለሁ? አትሰማኝም እኮ ገብርኤል እኔ አውቀዋለሁ። ጨጓራዬ ተቃጠለ። ምን ብያለሁ? ጆን ዳንኤል ለሁለት ገና ምን እያልኳችሁ ነበር ስንጀምር? እኔ እና እሱ ለሁለት መጫወት የለብንም አልኳችሁ።
እኔ እኮ እመቤቴን ያውቃለሁ እኮ ጆዬ በቀስም ብለህ እኮ ነው ያባከንከው። ማርያም ለሁለት ስንጫወት አይቀመጥም፣ ያለቅሳል። በቃ አይቀመጥም፣ እንደማይችለኝ ያውቃል። እመቤቴ ይኸው እኔም እና ማሜ እስከተጫወተ እስካሁን ዘመን ድረስ አንድ ቀን ቅጣት ቀጥቶኝ አያውቅም። ሁሌ እንደለመለኩት ነው የድሮውን ቪዲዮዎች ወጣ። አይ ጆዬ ግን ቴንኪው ማርያም በቃ ይፈራል፣ ክርስቶስን ይፈራል። ወጣ ለምን ከጆን ዳንኤል ጋር ትናንትና ሲጫወቱ ቁጭ ብሎ እየተጫወተ ነበር። ለአራት ስንሆን ነው የሚጫወተው። አበደ ማርያም ጆዬ ግን ቴንኪው እሺ፣ ክርስቶስን አበደ። ይሽንታም ላይቭ ለቆ ወጣ። ቀዳዳ በልጁ ባስማርኩት ነው ይሽንታም። ሁሌ እንደፈራኝ በቃ ሁሌ እንደተንበጫበጨ ግባ ጆዬ ና ከኛ ጋር እንጫወት። ማርያምን አናደደኝ። ፈሪ ቅዘና አራዳ አንጫወትም ከዚህ በኋላ ምን አባቱ ነው ነው ሁለት ቅጣቱን ተቀጥቶ ይጀምራታል። ቅጣቱን ጉራው መከራ ለምን ወጣ? አላለም ውሸታ መረጃ አንቺ 80 ሺህ እኮ ነው 2 ሺህ ነኝ። ስማኝ አይመለከተኝም። ምክንያቱም ስላልተሰጠህ ያልከውን ቃልን ሰምተህ ውሸታም። አሁን ተመልሰህ ላይ ተመልሰህ ብትገባ ሂዱ አንድ አበባ ስጡ። ላይ ተመልሰህ ብትገባ ለ10 ደቂቃ ነው ሰስፔንስ ቢያደርግ ለ10 ደቂቃ ሞላው አበባ ስጡ። ኒሞራ ይሞት ዘግቷል። እኔ 100 ሰው እሺ፣ ወላሂ አንቺ 100 ሺህ ስዝ ወላሂ ነው ያፈራው። ጉራ ሰለችኝ። በቃ ውጣ እኔ አሳይሻለሁ። በልጅማን ኒሞራ ይሙት ጊፍት ዘግቶብኝ ነው። ኒሞራ ይሙት በላንተ ግደለው ልጅ እንደው እውነተኛ ሰው ኮንክ ጊፍት ሰስፔንድ አድርጎብህ ከሆነ ማሜ ኒሞራ ይሙት ሰስፔንድ አድርጎብኝ ነው የወጣሁት። እኔ ነው እንዳለው አንተ እንግዲህ አላምንም። አንተ ምን ተምተታለ አላምንም። ቀዘና በጭባጭ ሁሌ እንደቀዘና አልቃሻ ውሸታ ደግሞ እኔን አታምንም ይላል። ማርያምን አልዘጋበትም። ኤርሚ ጊፍት ሰስፔንድ ሲያደርግ 10 ደቂቃ አይደለም የሚዘጋብህ ጊፍት ሙሉ ነው እኔ ላይ ዘጋብኝ አይደል? አሁን እሱ ማለት ነው ለምን ብላ አሸንፌው ማለት ነው ጊፍት ሰስፔንድ አደረገብኝ ብሎ ተመልሶ ወጥቶ አሁን ልጫወት በአንድ ደቂቃ ውስጥ አሁን ለ10 ደቂቃ ምናምን ወይ ደግሞ ሙሉ ጊፍት ጌሙን ነው ፈሪ ቀዘና አንዲ ነኝ እኔ ጆዬ ነው አትወጣ ያልኩት እኮ ለዚህ አይጫወትም። እኔ እና እሱ ስንሆን እኮ አልቅሶ ወጣ። ኧረ በእናታችሁ አትዋሹ። እስኪ ለእምነታችሁ ሙስሊም ከሆናችሁ ለእስልምናችሁ፣ ክርስቲያን ከሆናችሁ ለእምነታችሁ ውሸት አትዋሹ። ሪካርድ እኮ ይወጣል። ጆሪ እኮ እየሰማ እኮ ማትሰጡ ከሆነ ደንቆሮች ብሎ እኮ ነው ነቅሎ የወጣው። ካልሰጣችሁ ምን ሰራላችሁ ብሎ እየሰማሁት አይደል? እየጎረረ ነው። አሁንማ የሚጎረረውማ ላይክ ቆይ በርከት ውሸቱ ነው። ገብሬ ውሸቱ ነው። ቦስ ጉራህን አቁም አንተ ሽንታ ጉራህን አቁም። ዶንት ኢሞሽናል አስገቢ ግጠሙኝ ለሶስት እናትሽ ወልዳሻለች። ሽንታ ለኔ አንድ ማሸነፍ ያቃተክ ለሶስት ነው። ሽንታ ስለፈለኩ ነው ማሜ መድኃኒዓለምን ነው የምልክ ማሜ በህይወት ታሪክክ መቼም ማታሽ በቃ መቼም እኔ እውነቱን ነው መቼም እኔ ነኝ ቤታ ብቻዬን ግንባርን ሰንጠቄ እስር ቤት የገባህ እኔ ስለፈለኩ ብቻ ነው እስከ ዛሬ ድረስ አንቺ አሸነፍሽ። አይ አም ፕሮሚስ ዩ እኔ ካልፈለኩ አንቺ ታሸንፊኝ። ምን ፕሬዚዳንት ማሜ ነኝ። አስባችሁታል ጋይስ? ጊፍት እሱ ላይ እየተለቀቀ ከዛ እኔ ጋር እየተለቀቀ አይንዱ አትሰጡ ብሎ እንደዛ እንደ ፌንጣ እየተጣጣክ እየተጫወትኩ ስንት ቪዲዮ አለ የቀጠቀጥኩ። ተረሳ እንዴ ማሜ ማርያምን ነው የምልክ የኔ ሰዎች ማለት ነው። አንተ መቼም እንድታሸንፈኝ ማንም ሰው አይፈልግም። ማንም ሰው የእውነት ነው ሲሰጡ ከልባቸው። ዲያስፖራ ፕሊዝ ዶንት ኢሞሽናል በእናታችሁ ፕሊዝ ና ጆይ ደግሞ በእግዚአብሔር ጆንዳኔ ናግባ፣ በእግዚአብሔር ግባ ና እንደው ላይ የመጣው እኔ እንደዚህ ልባለኝ ክርስቶስን አልፈራም። ጆንዳኔ ናግባ ለሶስት እኔ ኤርሚ አንተ ሆነን እንቅጠመው ማሜ ናግባ እግዚአብሔር ግባ። እንዴት እንፈራለን? የስ መጣ ቻርጀር ይዤ ልምጣ ወይ አሁን ሄደሽ ይወራ አሁን ግን አንድ በፈለጋችሁት አቅሚና ሳይያሉ አስራቆ ሲላለሽ ካምፑ በቀጠቀደደ እንደፈራ በመንቀል እናግባ። እኔ አንተ ኤርሜት በአንበሳ በህይወቴ ስማ አዳምጠኝ። ለመጀመሪያ ይህን ቃል በደንብ ስማ ጆንዳኔ። ዛሬ በህይወቴ ሰው ልጅ ለችግር ቀን ብሎ የሚመሰው ጥይት አለ ማለት የሚመሰው የሆነ ነገር አለ። ለመጀመሪያ ጊዜ አቅሜ ላሳይ ነው። ለምን ታውቃለህ? በጣም ከተፈታተለች ሚች ይቅርታ ከጠየቀችኝ አቅሜ ልደብቅ ይችላል። አሁን ሽንታ አይ ስዌር ቱ ጋድ ታሪክ ልታዩ ነው እያልኳቸው ይቅርታ ጠይቅኝ አቅሜ ልደብቅ። በእውነት ይቅርታ ጠይቀህ ኦኬ ማሚ ቅርታ ይሄ ነው ግባ አንሶ ይሁላችሁ። እኔ እኮ ምን አይነት ጫት ነው የሚቅመው? ጋይስ ሰውዬ ምን አይነት ጫት ነው የሚቅመው? ማርያም ምን አይነት ጫት ነው የሚቅመው? ግን ኤቭሪባዲ ገብታ ፐብሊክ ብቻ ከናንተ ተጠበቀ። ኦኬ ምንድነው ቅጣቱ? ሚውት አድርጋችሁ እኛም በሳንስት ካሸነፍከና እኛ ካሸነፍን ደግሞ ጸጉሩ ይላጭልበት ይመላጭ ልጁ እንዳኔ ደሙ ደሜን ስቀጥስ አድርገው ምን ሆነ ነው እንዴት እኛ ካሸነፍን እሱ አንበሳ ይሰጣል፣ እሱ ካሸነፈ ይላጭ። እኛ ካሸነፍን ይላጭ። እኛ መሳሰብ አይደለም። እኛ ከተሸነፍን ማነው እሱ ጸጉሩ የሚላጭ? ማነው ጸጉሩ አይደለም? አሬ እቺ ማከራጭ ኳስ ቢያት እቺ ገፍታለች እኮ ኖ ጆንዳን ማሚ ያደርገው ጸጉሩ ነው ይበቅላል በሳምንት ይሁን ማሚን ቅንድቡን ጸጉሩ ጽሁን እንዳትነካው ሌላ አካሉን አጉድለው ፈንክት ምን ነው ማለት ምን ያደርገው ምን ይጠጣልሽ? ጆሮ ቆርጧል እኮ ባለፈው ጆሮ አይ ለዛማ እኔ ነው ለሶስት አረ የምንጫወተው እኔ እናንተ ወክዬ ቁረት ፍለክለዋለሁ። ምን ችግር የለም ቆርጣል ይፈልጣል ጸጉር እንዳትል ጆንዳን ማርያም ነው። አንተ የመሰለ ብዙ ጸጉር ነው የመሰለ ስትላጭ ማሚ አሁን ቢላ አሁን ከተረጨ ነው ማንም ዞር ብሎ አየው ገባ አሪያን ሰው ይላጭ። እግዚአብሔር ነው ጥቁር ነው ጸጉር ነው በፍጹም ማሚ ነው የጫቶ እኛ ቅንድባችን እንላጫለን፣ አንተ ጥፍርን ትነቅላለህ። ትገባለህ ብዙም እናት ቦታሽን ወቂ
ማሜ ይባላል። ወይኔ ጉድ ተዘረጨ መድኃኒዓለም ከገርሚና ከጆን ዳንኤል ጋር በተለይ ከጆን ዳንኤል ጋር ብፎካከር ነው የሚሻለው። ግቡ ግጠሙ። ቤስት ኦፍ ስሪ ነው። ግላፍ አይቻልም፣ እንጌም አይቻልም። ጌም ሊረብሹ ስለሚችሉ ግላፍ አይቻልም፣ ጭስ ቦምብ አይቻልም፣ መዶሻ አይቻልም። ማሉ ልማት እንግጠም። ጆን ዳንኤል ይባላል። የሆና ይሁት አነሳዋለሁ። አንተ እንዳልከው አንተ እንደምትፈልገው ምኑ መግበል እሺ፣ አንተ ቅጣት ለኛ ምንድን ነው ማሜ? ሶስታችሁም አንዳንድ አንበሳ እኔ ሰጣለሁ። ለሱ ነው አንበሳ የሚያላውጥቼ የሚሰጠው መስራት አይደለም ማሜ። ፌር ጌሙን አልጫወትም። ቅጣቱ ፌር የሆነ አንበሳ ከሰጠህ እኔም አንበሳ እሰጣለሁ። አለቀ። አንተ ፀጉርህን እኮ ማንም ትኩረት የሚሰጥ ሰው አይደለም። ወይ ማሜ ተላጠ ሰው ይሰጣል፣ ነገ ያድጋል ፀጉርህ። አልሰማህም። እኔ ግን ገንዘብ አውጥቼ ነው የምሰጠው። ደደብ አይደለሁም። ኤምኤችዲ እና ጆን ዳንኤል ይስጡ፣ ለእኔ ቅጣት ስጠኝ። አንበሳ ሰጥም ማሜ። ውጣ ፈሪ ነው እባክህ። ቅሰና ስለሚፈ